ሶሊያና ግን ማለት ነው ነፍስሽ አይማርም። ይምር ነፍስሽ አይማርም። ምን አስበ ነው እንደዚህ ልጅቷን አቃጠለች እኮ አቃጥለን ሊደፋ እኮ ነው። ይምር አቃጥለን ሊደፋ እኮ ነው። እንዲህ ማርቲ እኮ ይምር ዛሬ ካልተቃጠለች የለም እንዲህ ግን በቀል የሆነ ተናዳ በቀል ቢሆን ምናምን ደስ ይላል። ይምር የሆነ አለ አይደል ሩታ ናት አስለመደችው እንደዚህ አይነት ነገር ከሩታ ነው የላመደችው ምናምን እንዳይሉ ሰው በቃል ባይሆን ደስ ይለኛል። የምር ከልቧ ተቀብላ አቤላን ብታስተካክል ይሻላል ብዬ አስባለሁ። እኔ በበኩሌ ማለት ነው። የእናንተን አላውቅም። አሁን በቃል ነው ምናምን ብላ አልፈልግም እኔ ከአንተ ጋር ማውራት አልፈልግም ብለ ብቶ ከዛ ሩታ ናት አስለመደችው እንደዚህ አይነት ነገር ሩታ ናት ነው ብሎ ሰው ሁሉ የሚነሳባት ማለት ነው። ሩታ ላይ ነው ሰው የሚነሳባት። ስለዚህ ባይዘዊ አቤል አሁን ሁለቱንም ሴቶች እንትን ማድረግ ነው የሚፈልገው። እንደ አብርሃም እንደ ሩታና እንደ ሄርሜላ አንተ ወደ እኔና እያሉ እንዲጣሉ ነው የሚፈልገው። አቤል ራሱ ጸጥ ብሎ እንዴ አብርሃም እንደ ልጁ ደንዝዟል እንዴ አንተ እኮ ዳና አይደለም ማለች እኮ ባለፈው። አንተ እኮ የድሮ አቤል አይደለም ደንዝዛል፣ የሆነ ነገር ሆናል እያለች ባለፈው ስታሽቃብጥ ነበር ማርቲ። ባይዘዌ ዛሬ ሶሊያና ምን አስበ ነው እንደዚህ ቅጥል እንድትል ያደረጋቸው? ምንድን ነው? ባይዘዌ ደግ ያደረገችው ቅጥል የበሉ እንደ የሱሶ አሁን ማለት ነው። ሲጀመር አቤላ ሶሊያናን እንደሚወድ ያስታውቃል። ባይዘዌ ማለት ነው በደንብ ነው የሚያስታውቀው፣ ይወዳታል። ይሁን አለ ድል እኔ እንጃ ግራ ነው የሚያጋባው። የአቤል ጸባይ ግራ ነው የሚያጋባው። ሰውን ግራ የሚያጋባ ጸባይ ነው ያለው አቤላ ባይዘዌ ማለት ነው። ይውደዳት አይውደዳት የሆነ አለ አይደል ፍቅር እኮ አያሳያትም። ለዛ ግን አያስታውቅም ብዙም ማለት ነው ፍቅር ስለማያሳያት። ስለዚህ ሶሊያና በቃ እኔ ሊበቀልክ ነው ያሰብኩትን አሳክቻለሁ ብላ እንደ ባለፈው እንደ ሴት እንደ ያችኛው እንደ እህታችን እንዳታረግ ብዬ እፈራለሁ። ባይዘኝ ማለት ነው። እንደዚህ ካረገችማ በቃ ሁሉም ሰው ከሷ ነው የለመዳችሁ፣ ከሷ ለመድሽ፣ አንቺ ማስለመደችሽ እያሉ ሁሉም ሰው ሩቴ ላይ ነው የሚነሳባት። ስለዚህ ሶሊያና በቃ እንደዛም ሆና በፍቅር አቤላ ከነዛ ህይወት ውጣ ብላ በቃ ስነ ስርዓት በቃ በፍቅር ብኖሩ በፍቅር በቪዲዮ ቢመጡ አሪፍ ነው ብዬ አስባለሁ በበኩሌ ማለት ነው። በቃ እነሱ ሁለቱም ፋብልጭ ድምቅ እያለው ቢመጡ ምን ይሰራሉ? የሰው ህይወት ገብቶ እንደዚህ መፈትፈት ምን ይሰራል? በቃ ምንድን ነው ጥቅሙ? ይህን የሚያክል ከተጠቀመ የሆነ ሰው ያውቃል። አሁን በአብርሃም ሰበብ ሰው ያውቃል፣ በሩታ ሰበብ ሰው ያውቃል አቤላ። ስለዚህ ማንም ያሳድጋል። ከሶሊያና ጋር ፋብልጭ እያለ ቢመጣ አሪፍ ነው ብዬ አስባለሁ። እንዴት ናችሁ? ባይዞቤ ዳና ናችሁ? ሁሉ ሰላም፣ ሁሉ ምርጥ አላችሁ? የኔ የሩታ ቆንጆ ልጆች አላችኋ እና ቤቴን ሰብስክራይብ እያደረጋችሁ ትንሽ አስተያየት ምናምን በቃ እናንተ ምን እንደሚሰማችሁ እንደዛ ይሰማል ወይስ እኔ የተሰማኝ እንደዛ ነው ላጋራችሁ ብዬ ነው የመጣሁት እና ይመቻችሁ።